ታቦትን ካህን ብቻ ነው ሊጎናጸፈውና ሊሸከመው የሚችለው አይደለም። ገላንም ሊያይና ሊመለከት የሚገባው ለእናንተ የታዘዘው አዳም ብቻ ነው። ክርስትና በነገራችን ላይ የምታወራው ነገር ሳይሆን የምትኖረው ህይወት ነው። የምትተገብረው ነው። ከየዕለት ዕለት ተግባሮች ውስጥ መካት ካለበት ነገር ነው እንጂ ይሄ በሁኔታዎች ውስጥ የምትለከው ነገር አይደለም። በነገራችን ላይ ለምሳሌ አንዳንድ ጊዜ የኛ የማህበረሰባችን ምን ችግር አለበት መሰለህ? ካህንን ወይም ደግሞ አንድ ቤተክርስቲያን የሚያገለግል ወይም ደግሞ መንፈሳዊ የሆነን ሰው ዓለማዊ ህይወት ላይ ይሄ ደከም ያለ ነው መሆን ያለበት ብሎ ድምዳሜ ላይ ደርሰናል። ጥሩ መልበስ የለበትም፣ ጥሩ ምግብ መብላት የለበትም፣ ጥሩ ነገር ማድረግ የለበትም ብሎ የሚያስብ ሰው አለ አይደል? ክርስትና እኮ ማለት ከፈጣሪ ጋር ያለ መንገድ ነው። በክርስቶስ ክርስቲያናዊ እንደሆነ ሁሉ አንተ የየዕለት ዕለት ተግባረ ፈጣሪን የሚመስል ሲሆን ነው። በተለይ ለመምሰል የምትሞክረው ጥረት ደግሞ በነገራችን ላይ ወደ ጨለማ ይዞ ይገባል። ይሄ መንፈሳዊ ሰው ለመሆን የምታደርገው ሶሻል ሚዲያ ላይ ሊሆን ይችላል፣ ዓለም ይሄ ለሚያይ ሊሆን ይችላል። በእግዚአብሔር ካልተቆጠረልን ምን ዋጋ አለው? የተራመድካት እርምጃ የሮጥካት እያንዳንዷ ስቴፕ በፈጣሪ ካልተቆጠረች እንደኔ ነንሴንስ ነው በጣም። ክርስትና የምትኖረው ህይወት ነው። ሰው አየልኝ አላየልኝ ሳይሆን ግን አንተ ይሄ አንዳንድ ጊዜ ሶሻል ሚዲያ ላይ ምን አይነት ሰዎች ያየው ነው መሰለህ? ሰው ስላላችሁ ነገር አትጨነቁ የሚል ነገር ይመጣል። አይ መጨነቅ አለብህ። እንደ እምነት ብቻ አይደለም፣ እንደ ማህበረሰብ እንደ ኢትዮጵያዊ ባህልና ወግን ያልናቀ ነገር ነው ማድረግ ያለብህ። አለባበስ ሊሆን ይችላል፣ አመጋገብ ሊሆን ይችላል፣ አነጋገር ሊሆን ይችላል። ልትለካኝ የምትችለው በነገራችን ላይ ከእያንዳንዱ ከማወራለህ ካፌ ከሚወጡ ንግግሮች አንድም ትማርበታለህ፣ አንድም ትታዘበኛለህ፣ አንድም ብዙ ነገሮችን ትረዳበታለህ። የበሰለ ሰው መለኪያው የሚኖረው ህይወት ነው። በነገራችን ላይ በሚናገረው አንደበት ብቻ አይደለም። በእርግጥ ትለካኛለህ፣ በማወራለህ እያንዳንዱ ካፌ ከሚወጡ ቃላቶች ትለካኛለህ። የለበስኩበት ነገር ሰርተንሊ ነው ወይ ምንን ወክዬ ነው የለበስኩት? ይሄን ነው ጀጅ ታደርግ የምትችለው ወይም ደግሞ ላይ ልመለከት የምችለው እኔ ለብሼ ስወጣ አቴንሽን ፍለጋ ነው፣ ሰው እንዲመለከተው ነው፣ ራሴን ላሳምር ነው። አይ በልብስ ራስን መለከት የለብን። በነገራችን ላይ ጥሩ ለብሶ መውጣት ራስን የምትገልጽበትም ነገር ሳይሆን ለአንተ ጥሩ ነገር ይሰማል ጥሩ ለብሰህ ብትወጣ። ሰው እንዲያየው ለብሰህ የምትወጣው ነገር ግን ስምም ይዞብህ ይመጣል፣ ለአንተም ጥሩ ነገር አይሰማህም። መልካም ለብሰህ ብትወጣ ምን ችግር አለው? ካለ ከሌለ ግን ገላን ተሸፍናለህ። እርቃንን ራቁትን እስካላሳየ ድረስ በልብስ ተሸፍናለህ። ልብስን ስለመሸፈን ነው የለበስከው ወይስ ሰው እንዲመለከት ነው? እንደው ብትፈቅድልኝ ባለባበስ ዙሪያውን እጫታ ላንሳ። እሺ ትፈቅድልኛለህ? በደንብ በልብስ ሰው ስላየ ስላላየ የሚለው ነገር አይደለም። አዎ ከማህበረሰብ ያፈነገጠ አለባበስ እንዴት ይለበሳል? ባህልን የማይመስል ከባህል አይደለም። ይሄ ምዕራባውያን ያመጡት ነገር ተመልክተን ይሄኛው ይሆነኛል ካልን ልብስ ማንነትን ይገልጣል። አዎ ይገልጣል። በተለይ እህቶቻችን አጭር ለብሰው ወይ ገላቸውን የሚያሳይ የከበረ ገላ እንግዲህ በመሰረቱ እህቶች አንድ መልእክት ላስተላልፍላችሁ። ታቦትን ካህን ብቻ ነው ሊጎናጸፈውና ሊሸከመው የሚችለው አይደለም። ገላንም ሊያይና ሊመለከት የሚገባው ለእናንተ የታዘዘው አዳም ብቻ ነው። ይህንን ነገር ከግብ ያዙልኝ። በልብስ ሰው የአቴንሽን ፍለጋ ለብሰህ የምትወጣው ነገር ሰው እንዲመለከትልህ ይዘህ የምትወጣው ነገር ነገ ጥሩ ነገር ይዞልህ አይመጣም። ታሪክ ትቀርጻለህ። ዛሬ ፖስት የምታደርጋቸው ልብሶች እንደዚህ የምታደርጋ እርቃኖች ነገ ልጅህ የሚመለከታቸው ነገሮች ናቸው። በተለይ እንደ ወጣት ካወራን የምታደርጋቸው ነገሮች ዛሬ እየሰራ ነው ያደረግነው ያለነው ነገር በሙሉ ነገ ለልጅ የሚቀርጽ ነው። ስለዚህ ያ ወላጅ ዛሬ ላይ ይሄን ነገር ከለቀቀ አሁን ያለው አስተሳሰብ ነገ ልጅ ቢለብሰው ችግር የለውም የሚል ኢንቴንሽን ጭንቅላታችን ላይ አለ ማለት ነው። ግን ሰው በዛ በልብሱ አትለካው፣ ነገ ሊመለስ ይችላል። ዛሬ ወጣትነት ወይም ይሄ ፋይሬጅ አሳስቶት ዘመናዊነት መስሎት ከምዕራብ ያየነውን የተመለከትነውን ነገር ብንተገብር ብናዳብር ነገ ልንመለስ እንችላለን፣ ነገ ልናስተካክለው እንችላለን፣ ሊገባን ይችላል። ስለዚህ እህቶቻችን አለባበስ ላይ በተለይ የኛ ሀገር ሰዎች አሁን ላይ ሶሻል ሚዲያ ላይ ብትገባ ማህበራዊ ነገሮችን ብትከታተል ገላን የማሳየት ነገር ጥሩ ነገር ይዞ አይመጣም። እንደ እናት እንደ እህት እንደ ሴት ልጅ ነው አይደል? እንስቶችን ወይም እህቶቻችን የምንመለከተው እንደዛ ነው አይደል? አቴንሽን ፍለጋ ተለብሶ የሚወጣ ነገር በሙሉ አቴንሽን ይዞ ነው የሚመጣው። አንድን ሴት አጠር ያለ ልብስ አለባበስ ለብሳ ብትወጣ ሊያያት የሚችላት ወንድ ወይም ሊመኛት የሚችለው ወንድ ኦሬዲ ያየ ተመኛ አይደል? አመነዘረ። ስለዚህ በሐሳብ
ከሷ ጋር አድሯል ወይም በልቡ ዝሙትን ፈጽሟል በቃ ያንን ኦፖርቹኒቲ ወይ ያንን ድል ቢያገኝ ያ ሰው ራሱን ከዛ ነገር በቃ ተሰውራል ከማድረግ ወደ ኋላ አይደለም ስለዚህ እንስቶቻችን አለባበስ ላይ በተለይ ባህላችን የማይወክሉ አለባበስ መቅረት አለበት መስተካከል አለበት ነገ ለታሪክ የሚቀመጥ ነገር ነው ሶሻል ሚዲያ በነገራችን ላይ መልካም ነገር ብቻ አይደለም በጣም መጥፎ ነገሮችን ይዞ የሚመጣ ነገር አለ ነገ የወለድከው ልጅ እናትህ እኮ እቺ ናት ሲባል ምን አይነት ነገር ይቀርጽበታል የሚሳደብ ዛሬ እኔ ወይም አንድ ሰው ፖስት ሲሳደብ ፖስት ቢያደርግ መጥፎ ቃል እየተናገረ ፖስት ቢያደርግ ሶሻል ሚዲያ ላይ ነገ እኮ የሱ ልጅ ነህ ይባላል ይሄ ልጅ ወይ አንተ የገሌ ልጅ እኮ መባል በነገራችን ላይ በጣም ከመልካም ሽቶ መልካም ስም ይበልጣል ጥሩ ስምን የመሰለ ነገር የለም ማህበረሰብን የምታሰድብ ከሆነ ያደከበት ማህበረሰብ ወላጆችን የምታሰድብ ከሆነ ምኑን ወጣትነትን ኖርከው የትኛውን ዘመንን ነው መልካም የሰራህበት መልካም ነገር ባታስተላልፍ ክፉ ባለመሆን ጥሩ ባቶ መጥፎ ባለመሆን በንስሐ የማይታደስ የማይታጠብ ነገር የለም ሲገድል የነበረ እጅ ነፍስ ቢያድን ንስሐ ነው ሲዋሽ የነበረ አንደበት ነገ ወጥቶ ወንጌልን ቢዘራ ንስሐ ነው ሲቀጥፍ የነበረ ከመጸወተ ንስሐ ነው የማይስተካከል የማይመለስ ነገር የለም ግን ስለ ነገ ማን ያውቃል የምትለዋን ነገር አላመኑበትም ሰው አላወቁም ተስፋ አለው አሁን ወደኛ ቤተክርስቲያን በነገራችን ላይ እንደው በቅዳሴው በየዘመኑ ይሰበከ 2000 ዘመን የተሰበከ ስብከት አለ እነሱ ወመኑስ መቀርበት መንግስተ ሰማያት ቀርባለችና በቅዱስ ወንጌል አምናችሁ ንስሐ ግቡ ቀርባለች ተብሎ እስከታወጀ ድረስ መቼ እንደሆነ ስለማይታወቅ ተዘጋጅቶ መጠበቅና የመሰለ ነገር የለም የተጠራው ሁሉም ነው የሚመረጠው ጥቂት ነው ከዛ ውስጥ ለመሆን የሚደረጉ ዝግጅቶች ነው ዛሬ ላይ መከናወን ያለበት ባለባበስ ማህበረሰባችን አዎ ይተቻል ማህበረሰቡን የሚያስተች ልብስ ከተለበሰ አዎ ያስተቻል ከባህል ያፈነገጠ ነው ክርስትናን የማይወክል አለባበስ እንዴት ይለበሳል ክርስትናን ብቻ አይደለም እስልምናም ይሁን በሌላ ሃይማኖትም ይሁን ተሸፈን እስከተባለ ድረስ አይደለ መሸፈን የመሰለ ነገር የለም የተከደነ ነገር ነው ቶሎ የሚበስለው ስለዚህ ሁሉም ነገር በአግባብና በልክ ቢሆን እንዲያውቁትም ነገም ይመለከታል አጭደነው ምን ሄዶ የዘራ ነው ብቻ ዛሬ የተዘራ ነገር ነገ ይታጨዳል የስኬት ትልቁ ቁልፍ እግዚአብሔርን ማግኘት ነው ትልቁ ሰክሰስ ወይ ምሽ ጥያቄ ላቅርብልህ ትልቁ ስኬት ላንተ ምንድነው ግብህ ምንድነው ለኔ ስኬት ማለት ውስጣዊ ሰላም ነው ማለት በቃ ሰላምን ማግኘት አንተን የማይረብሽህን ለሌሎች ምሳሌ የምትሆንበትን እንደገና ደግሞ ሞርኔ ዓለማዊ ነገር ላይ ስለሆነ ያለሁት ፈጣሪን የማያሳዝን እንደገና ሌሎች ሰዎችን የማይጎዳ እና አንተን የሚያሳድግህ ነገር ላይ ስትሆን ውስጣዊ ሰላም ካለ ስኬታማ ነህ ይሄ እንዳንተ አመለካከት ነው እንደ ሰው ደግሞ ነዋይ ማፍራት ትልቁ ግቡ ሊሆን ይችላል ቤተሰብ ማፍራት በጤነኛ ልጅ መባረክ በትዳር መቀደስ ትልቁ ስኬት ያለው ሰው አለ እንደ ስኬት እንዴት ታየዋለህ ብትለኝ እንደ ራሴ የምመልስልህ መልስ ለመንግስተ ሰማያት ማዘጋጀት መግቢያ በሬን ዛሬ ምን ያህል ዝግጁ ነኝ የምትለው ነገር ነው አቤኔዘር ህይወት ላይ እየተዳበረች ያለችው የነገር ውጪ ነው ያስተካከልኩ ያለሁት ትልቁ ስኬቴ እግዚአብሔርን ማግኘቴ ነው ትልቁ ሰክሰስ ቢ ማስበው የሉል እግዚአብሔር ልጅ መሆኔ ነው የሚጠብቀኝ አምላክ እንዳለኝ አባት እንዳለኝ ኃጢያት በሰራ የማይጸየፍ አባት እንዳለኝ ሁሌ ፊቱን የማያዞርብኝ በእግዚአብሔር ቤት ያላጎደለ በእግዚአብሔር ደጅ ላይ ኃጢያት ያልሰራ ያላጎደለ ያልቀጠፈ ያልዋሸ ያልዘሞተ የለም ትልቁ ስኬት ግን እግዚአብሔር ይቀጣል የምትለዋን ነገር በጭንቅላት ማስቀምጦ ተቀድሶ መኖር ነው ዛሬ ስኬት ሰላም ያለው ህይወት ስትኖር ነው ስኬት ማለት እግዚአብሔር ፊቱን የማያዞርበት የማይቀጣህ ነገር ላይ ስትዘጋጅ ነው ትልቁ ስኬት ብዬ ማስበው ሌላው ነገር በሙሉ ንዋይና ሀብትን ወይ ምድር ላይ የምትቀመጥን ነገር ለማፍራት የምትደረግ ሩጫ ነች እንጂ ስኬት አይደለም ስኬት ማለት ፈጣሪን ማግኘት ነው በፈጣሪ ጥራ ስል መከለር ነው እንጂ ምድር ላይ ይሄ ተተነው የምንሄደው ነገር ገንዘብ ሊሆን ይችላል ትዳር ሊሆን ይችላል ጤናማ ልጅ ሊሆን ይችላል ቤተሰብ ሊሆን ይችላል ሀገር ሊሆን ይችላል ሰው እንደራሱ የሆነ ስኬት ግን ትልቁ ስኬት ፈጣሪን ማግኘት ነው እግዚአብሔርን ማግኘት ነው ይቅርታ ምንድነው አራት ቃል ያቀፈ ቃላት ነው ወይስ እኔ ለእግዚአብሔር ማቀርበውን መስዋዕት የሰጥራውትን ኃጢያት የበደልኩትን በደል እግዚአብሔር እንዳይቀየምብኝ እንዳይቆጥርብኝ እንደምፈራው ያክል ከእግዚአብሔር ለመቅረብ የበደለን በጸሎታችን መሃል ከመናካ እኛም የበደሉን ይቅር እንደምንል
አቤቱ ወደ ፈተና አታግባን ብለን እንደምንጸልየው የበደለንን ይቅርታ ለማድረግ የይቅርታ ልብ ለማግኘት ምንድነው የሰው ልጅ ማድረግ ያለበት? ይቅርታ ራቅ ቃል ያቀፈ ቃል አይደለም። የሆነ ቃል እንግዲህ አምልጦኝ እኮ ሶሪ ልልህ እችላለሁ፣ ልታልፈው ትችላለህ። በንግግር ላስቀይም እችላለሁ፣ የማይሰሩ ስራዎች ላደርግብ እችላለሁ። ግን በወንድምህ ላይ ፊት አለማዞር ትልቁ ነገር የይቅርታ ልብ ያለው ሰው ነው። አሸናፊ ሰው ማለት በእግዚአብሔር ደጅም ክፍት በር ትልቅ ቦታ ያለው ሰው ማለት ይቅርታ የሚያደርግ ሰው ነው። የይቅርታ ልብ አለ። በነገሮች ነው ልንለካው የምንችለው አይደለ? ዲፔንድስ ለምሳሌ የሆነ ነገር ህይወት ላይ ቢያጋጥም የሆነ ነገር ቢያደርግብህ በደረሰብህ ልክ ነው አይደለ? ይቅርታ ልንል የምንችለው ትንሽ ነገሮችን ከትልቅ ቦታ ላናያቸው እንችላለን። ይቅርታ ቢል አይ ችግር የለውም ብለን ልናልፈው እንችላለን። ይቅርታ አይደረጉም ብለን የምናስባቸው ነገሮች ደግሞ አሉ። ግን ቂም ትርፉ ራሱ ማዲያት ነው። ቂም በትችል ግን ለሚያልፍ ቀን የማያልፍ ቃልና አትናገር። ንግግር አጥንትን ይሰብራል። በነገራችን ላይ በትንንሽ ሁኔታዎችን ራስን እንዳትለካ። አሁን የመጡ ነገሮች በሙሉ በኋላ የማይቀጥሉ ሊሆን ይችላሉ። አሁን የደረሰብህ ያጋጠመ ክፉ ሰው ሊሆን ይችላል። ክፉ ቀን ክፉ ሊሆንብህ ይችላል። ለማለፍ የቻልከውን ሞክር። እንደነገርኩ ስለነገ ማንም ስለማያውቅ በእግዚአብሔር ዘንድም ይቅርታ እንዲደረግልን ይቅርታ ማድረግን የመሰለ ትልቅነት የለም። ትልቁ የትልቅ ሰው መለኪያው አዋቂ ሰው ማለት ይሄ። አንዳንድ ጊዜ ይቅርታን ከምን ያዋል ሰው ከንቆ ማለፍ ሊያየው ይችላል። ምን ችግረኝ የራሱ ጉዳይ ሳይሆን አይ በእግዚአብሔር ዘንድ የሚቆጠር ነገሮች አሉ። እኔ የበደልኩትን እግዚአብሔር የማይቆጥርብኝ ከሆነ መታውን የመሰለ ነገር የለም። ለእግዚአብሔር ተውለት፣ በቀልን እሱ ይበቀልልህ። አንተ ላይ የደረሰብህን ነገሮች ተውለት። በይቅርታ የምታልፈው ነገር ከሆነ ይሁን፣ የማይታለፍ እንኳን ከሆነ እግዚአብሔርን ተበቀልልኝ በለው። እሱ ያውቅበታል። ፍርድ እግዚአብሔር ነው። እኔ እናንተ የመተው ስልጣን ያለ የይቅርታ ልብ ያለው ሰው የታደለም ያሸነፈም ያጌጠም የከበረም ሰው ነው። ይቅር የምትልብ ሞገስ አላት፣ ሞገስ ተጎናጽፋለች። መልካም ነገር እንድታገኝ መልካም ነገር ማሰብ። ትልቁ ነገር ደግሞ ጸሎት ነው። በጸሎት የማይገኝ ነገር የለም። ጾም ነፍስን ታድሳለች፣ ቁስልን ትፈውሳለች። የሚጸልይ ሰው አሸናፊ ነው። ጸልዩ፣ እግዚአብሔርን ቅረቡት። እግዚአብሔር በግልጽ የሚመጣ በግልጽ የሚገኝ አምላክ ነው። ብትለምኑት የማታፍሩ፣ ብታገኙ ብታጡ ብትነጡ ቀሪ የሆነ አንድ አምላክ እንዳላችሁ ጓደኛችሁ ካደረጋችሁ ታመልጣችኋል። እግዚአብሔርን ወዳጁ ያደረገ ሰው ይከብራል። ሰው ያልቅስብህ ይባል የለ? አንዳንዴ እኮ ጸሎቱ ቶሎ የሚሰማለሷል የሚያለቅስ ሰው ከእግዚአብሔር ጋር ቅርብ የሆነ ሰው እኮ አታስከፋ ይባላል። እንደዛ አይነት ሰው ነው እግዚአብሔርን ጓደኛ ያደረገ በሁሉም ነገር መባረክ ስለሚችል እግዚአብሔርን ጓደኛችሁ አድርጉት። እግዚአብሔርን ምስጢረኛችሁ አድርጉት። እግዚአብሔርን ወዳጃችሁ አድርጉት። እግዚአብሔር አባትም አይደለም እናትም ነው። እግዚአብሔር እናትም አይደለም ወዳጅ ነው። ወዳጅም አይደለም ወንድምም ነው። ስለዚህ እግዚአብሔር የቅርብ የሆነ ነው። በትላንት ማንነት የማይለካው እግዚአብሔር ብቻ ነው። እግዚአብሔር ቤት ትላንት የሰራነው ነገር እንደ አዲስ የሚታየው እግዚአብሔር ጋር ብቻ ነው። ነበሩ ከማለት ደግሞ ይሰውራል። ኃጢአት በሰራ ልክ ንስሐ ገባ። አንድ የሚባል ነገር የለም። ንስሐ የሚደጋገም ነው። በሰራነው ኃጢአትና ክፋት ልክ ንስሐ መግባት አለብን። ምክንያቱም ዛሬ ንስሐ ገብተህ የሚገጥምህ ነገር አታቆም። ክፉ ቃል ትናገር ትችላለህ። ሁኔታዎች ሊገፉ ይችላሉ። ሰው አይደለን። ስለዚህ ለእያንዳንዱ ለሰራነው ነገር እየደጋገምን ነው ንስሐ መግባት እንጂ ንስሐ በአንድ የሚለካ አይደለም። ሁሉ ጊዜ ንስሐ ይገባ። ንስሐን አንድ ጊዜ ብቻ ብሎ የሚያስብ ሰው አለ። ንስሐን አንዴ ከገባው በኋላ ድጋሚ ኃጢአት በሰራስ የሚል ፍርሃት ስራ ብዬ ያበረታቱ አይደለም። የሰው ልጅ ይሰራል። ንስሐ በመሰረቱ እኮ አሁን ያለንበት ወይም የሰራነው ኃጢአት ሲገባን መደረግ እንደሌለበት ስናምን ቃይ አሁን ከክርስቶስ ጋር መኖር ነው ያለብኝ። በክርስቶስ እቅፍ ውስጥ መግባት መታደስ አለብኝ። ዓለም ላይ መኖር ዓለማዊ ህይወቴን ዓለማዊ ስራዬን እየሰራው ግን ከእግዚአብሔር እቅፍ ውስጥ እግዚአብሔርን ሳላስቀይም መኖር አለብኝ ብለን እናስባለን አይደል? የዛኔ ነው ንስሐ የምትገባው። ስለዚህ በሁኔታዎች ክፉ ደግ የሚያነጋግር ሊመጣ ይችላል። የሆነ ነገር ሊመጣ በስራ ሊሆን ይችላል፣ በንግግር በኑሮ በቤተሰብ የሆነ ነገር ሊመጣ ይችላል። አስበ ነው ሳይሆን በዛች ቅጥበትና በዛች መንፈስ የሆነ ነገር ይከናወናል፣ ይደረጋል። አዎ ጊዜው እስካለኝ ድረስ ከኖርኩኝ ድረስ በአመት ላይ አመት እየጨመረልን 2018 ተገናኘን አይደል እናንተ? ስለዚህ ንስሐ ቀን የለውም። እድሜው እስካለን ድረስ የንስሐ እድሜ አሁን ነው።
ለነገ ግን አታዘውትረው ለነገ አትስጠው ነገ ገባለሁ ካልክ ዛሬ ኃጢአት ለመስራት ዝግጁ ነህ ማለት ነው አንተ እንዳልከኝ ቅድም እያወቅህ ትሰራለህ ማለት አይ ነገ ገባለሁ ካል ዛሬ በሰራ ችግር የለው ነገ እግዚአብሔር ስራ ስለሆነ ምን ታመጣለህ ነገር እንዳይሆን ትንሽ አለመዳፈርም